በዚህ ሰዓት በሀገራችን ጥብቅ የተባለ መረጃ የተሰማ ሲሆን ባለ 3 እግር ተሽከርካሪዎችን የምትጠቀሙ ተሳፋሪዎች እንዲሁም ደግሞ ባለ 3 እግር ተሽከርካሪዎችን የምታሽከረክሩ ባለ ንብረቶችንም የተመለከተ መረጃ ከሸራተን አዲስ ሆቴል ወጥቷል። እኔም በሸራተን ሆቴል ተገኝቼ እንደተመለከትኩት መረጃ ከሆነ ዱዱ ባለ 3 እግር የኤሌክትሪክ ተሽከርካሪ መኪኖች በኢትዮጵያ በይፋ መጀመራቸው ይፋ ሆኗል። በዛሬው ዕለት በሸራተን አዲስ ሆቴል በተደረገ አንድ ትልቅ ፕሮግራም ላይ ዱዱ ባለ 3 እግር የኤሌክትሪክ ተሽከርካሪ ይፋዊ የማስጀመሪያ ስነ ስርዓት የተደረገ ሲሆን በዚህም ታዲያ እነዚህ ባለ 3 እግር የኤሌክትሪክ ተሽከርካሪዎች ሙሉ በሙሉ በኤሌክትሪክ የሚሰሩና ምንም አይነት የካርበን ልቀት የሌላቸው ተሽከርካሪ እንደሆኑ በፕሮግራሙ ላይ ተገልጿል። እነዚህ ተሽከርካሪዎች የተሳፋሪና ዕቃ ለማጓጓዝ በተለያየ ሞዴል የቀረቡ ሲሆን የተሳፋሪ ሞዴሉ 3 ሰዎችን በምቾት ማጓጓዝ ይችላል የተባለው። በፕሮግራሙ ላይ እንደሰማሁት ከሆነ እነዚህ ባለ 3 እግር ተሽከርካሪዎች በቻይና ተመርተው በሀገራችን በሞጆ ተገጣጥመው ለእናንተ ቀርበዋል። ታዲያ የሊቲየም አየን ባትሪ ተገጥሞላቸዋል። ከመሬትም ታዲያ ጥሩ የሚባል ከፍታ እንዳላቸው ተመልክቻለሁ። ከተለመደውም ሰፋ ተደርገው የተሰሩ ሲሆን ከባድና ቀላል ማርሽም እንዳላቸው ተመልክቻለሁ። በተበጣጣኝ ዋጋ ከ50 በመቶ የባንክ አማራጭ ጋር ለእናንተ ቀርበውላቸዋል። ዱዱ ባለ 3 እግር የኤሌክትሪክ ተሽከርካሪዎች ታዲያ የባትሪ ዋስትናቸውም 5 ዓመት ሲሆን የተሽከርካሪው ደግሞ የ1 ዓመት ዋስትና ይሰጣቸዋል። በቀን ታዲያ 30 ብር ለቻርጅ ብቻ ኮስት ተደርጋችሁ ትልቅ የተባለ ትርፍን ማግኘት ትችላላችሁ። 4000 ዋት ሞተርም ተገጥሞላቸዋል። 150 ኪሎ ሜትርም በፉል ቻርጅ ይሄዳሉ። ስለነዚህ ዛሬ ላውንች ስለተደረጉት ዱዱ ባለ 3 እግር የኤሌክትሪክ ተሽከርካሪዎች ተጨማሪ መረጃ ለማግኘት ታዲያ እዚህ ጋር በማስቀምጠው ስልክ ቁጥር በቀጥታ ደውሉ። አሊያም ደግሞ መገጣጠሚያቸው የሚገኘው ሞጆ ነው። እንዲሁም የተለያዩ ኤጀንቶች ስላሉ በየከተማዎቻችሁ ታገኟቸዋላችሁ።